ስምንተኛው ሺህ እውነት ወይስ አፈ ታሪክ? በመጽሐፍ ቅዱስ ላይ መዝሙረኛው ዳዊት በመዝሙሩ ስለ ዓለም ዕድሜ በምሳሌ አድርጎ መናገሩን የክርስትና አስተምሮ ያስረዳናል። መዝሙር 90 ምዕራፍ 9 ላይ እንዲህ ሲል ይናገራል። ዘመናችን ሁሉ አልፏል፣ እኛም በመዓትህ አልቀናል። ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመናችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው። ከእኛ ቶሎ ያልፋልና እኛም እንገሰጻለን። ይህም የዘመናችን ዕድሜ 70 ዓመት ቢበረታ 80 ዓመት ነው ብሎ ዳዊት የተናገረው የዓለም ዕድሜ 8000 ዓመት መሆኑን እየጠቆመ እንደሆነ ይነገራል። ታዲያ በእኛ በኢትዮጵያውያን የዘመን ቀመር ካሰብነው ክርስቶስ ከመወለዱ በፊት 5500 ዓመታት፣ ክርስቶስ ከተወለደ በኋላ ደግሞ 2016 ዓመታት፣ በድምሩ ዓለም ከተፈጠረች 7516 ዓመታትን እንዳስቆጠረችና 8ኛው ሺህ ላይ እንደምንገኝ ማሳያ ነው።